ሰላም እንዴናችሁ ውድ የዚህ ቻናል ተከታታዮች ሊቨርፑልን የተመለከቱ በርካታ ስፖርታዊ መረጃዎች አሉ። አብራችሁን ቆዩ። ዋታሮ ኢንዶ በጉዳት ምክንያት ከዓለም ዋንጫ ውጭ እንደሆነ ፋብሪዚዮ ሮማኖ አሳውቋል። ወደ ሊቨርፑል እግሩ ከረገጠበት ጊዜ አንስቶ የሚገባውን ነገር በጉዳት ምክንያት ማስመልከት ያልቻለ ተጫዋች እንደሆነ ይታወቃልና አሁን የመጡ መረጃዎች እንደሚጠቁሙት ከሆነ ይህ ተጫዋች ከዓለም ዋንጫው ውጭ እንደሆነ ነው እየተገለጸ የሚገኘው። ሪዮ ንጉማ የዓለም ዋንጫው ከመጀመሩ በፊት በተደረገው የመጨረሻ የወዳጅነት የልምምድ ጨዋታ እንግሊዝ ሚያሚን 6-0 ስታሸነፍ ሪዮ ማስቆጠር ችሏል። ከጨዋታው በኋላም እንደተገለጸውም ከሆነ ግቡ ከረጅም ርቀት የተመታ ቆጠር ችሏል። ተጫዋቹ እንግዲህ ከጊዜ ጊዜ በጣም በሚገባ ብቃቱን እያሳየ ያለ ተጫዋች እንደሆነ ይታወቃል። ጎሉን ማስቆጠር የቻለው ከረጅም ርቀት እንደሆነ የሚታወቅ ጉዳይ ነው። በሚገባ አቅሙን ማሳየት የቻለና ወደፊትም እንግዲህ ሊቨርፑልን ይጠቅማሉ ከሚባሉ ተጫዋቾች ውስጥ በግንባር ቀደምትነት የሚጠቀስ ተጫዋች ነው። በጣም ታለንት ያለው ተከላካዮችን ለማለፍ ምንም አይነት ፍራቻ የማያሳይ ድንቅ ተጫዋች እንደሆነ ይታወቃልና ለሊቨርፑል ወደፊት ተስፋ ከተጣለባቸው ተጫዋቾች ውስጥ በግንባር ቀደምትነት ይጠቀሳል። በርካታ ክለቦች የአሌክስ ማካለስተርን ሁኔታ በቅርበት እየተከታተሉት ይገኛሉ ተብሏል። ለሊቨርፑልም ሆነ ለተጫዋቹ አጓጊ የሆነ የዝውውር ጥያቄ ከቀረበ የቀጣይ ቆይታው ጉዳይ የውይይት ርዕስ ሊሆን ይችላል ተብሏል። በአሁኑ ደረጃ ምንም የተረጋገጠ ነገር የለም፣ ነገር ግን በትኩረት ሊታይ የሚገባው ጉዳይ ነው ሲል ፋብሪዚዮ ሮማኖ ያሳውቀውና ማካለስተር ከሊቨርፑል የመልቀቅ ዕድሉ እጅግ ሰፊ እንደሆነና ሪያል ማድሪዶች ደግሞ በተጫዋቹ ላይ ያላቸው ፍላጎት እጅግ ላቅ ያለ እንደሆነ እየተገለጸ ይገኛል። ከብራይተን ሆቭ አልቢዮን ሊቨርፑልን ከተቀላቀለበት ጊዜ አንስቶ ያለውን ነገር ሳይሰስት ለሊቨርፑል እየሰጠ ያለ ተጫዋች እንደሆነ ይታወቃልና ተጫዋቹ በጣም ፖቴንሻል አለው። እኔ ስቲል ከሊቨርፑል ባይለቅ የምለው አይነት ተጫዋች ነውና ሊቨርፑል በተለይ የፕሪሚየር ሊግ ዋንጫን ከፍ አድርጎ እንዲስም ከፍተኛ የሆነ አስተዋጽኦ ማድረግ የቻለ ተጫዋች እንደሆነ ይታወቃልና በተለይም ሊቨርፑሎች እንግዲህ ይሄ ተጫዋች የሚለቅ ሆነ ለሱ ሁነኛ ተተኪ የሆነ ተጫዋች ያስፈርማሉ ተብሎ ይጠበቃል። ስማቸውም እንግዲህ ከአዳም ዋርተን ጋር ለረጅም ጊዜ ሲያዝ እንደነበረ የሚታወቅ ጉዳይ ነው። አዳም ዋርተን እንግዲህ ክሪስታል ፓላስን የሚለቅ ከሆነ ወደ ሊቨርፑል የሚል እድሉ ከፍተኛ ነው። ተጫዋቹ እንግዲህ ወደፊት እጣ ፈንታውን ለመወሰን ፍላጎት እንዳለውና በክሪስታል ፓላስም የመቆየት ፍላጎት እንደሌለው እየተገለጸ ይገኛል። የተጫዋቹ ሁኔታ በቅርበት ሊቨርፑሎችም እየተከታተሉት እንደሆነ የሚታወቅ ጉዳይ ነው። አርቢ ሌዝቢች የዲዮማንዴን የመጨረሻ ውሳኔ እየጠበቀ ነው ተብሏል። ተጫዋቹ ለመልቀቅ ጥያቄ ካቀረበ ክለቡ የሚጠይቀውን የገንዘብ መጠን ይቀንሳል። ሊቨርፑልን በዝውውር ላይ ጠንክሮ እየሰራ እንደሚገኝ ነው እየተነገረ የሚገኘውና ይህ ተጫዋች በአርቢ ሌዝቢች ቤት እያሳየ ያለው ነገር በጣም የሚያስገርም ነውና ሊቨርፑልም ያን ዲዮማንዴን በተመለከተ ከተጫዋቹ በኩል መሻሻል አሳይቷል። ቀያዮቹም ዲዮማንዴ ቡድኑን መቀላቀል እንደሚፈልግ ተስፋ አላቸው ተብሏልና የተጫዋቹ ሁኔታ በቅርበት እየተከታተሉት እንደሆነ ነው እየተገለጸ የሚገኘው። ይህ ተጫዋችን ሊቨርፑሎች ቢያገኙት የሚጠቀሙ ይሆናል ብዬ ነው ማምነው። ምክንያቱም በአርቢ ሌዝቢች ቤት እያሳየ ያለው እንቅስቃሴ ጎሎችን ያስቆጥራል፣ እንዲሁም ደግሞ ለቡድን አጋሮቹ ኳሶችን አመቻችቶ የሚያቀብልበት መንገድ እጅግ አስገራሚ ነውና የዚህን ተጫዋች ሁኔታ ሊቨርፑሎች በቅርበት እየተከታተሉት እንደሆነና በቅርቡም እንግዲህ የመጀመሪያ የዝውውር ጥያቄ ያቀርባሉ ተብሎ ነው የሚጠበቀው። ከሱ ባሻገር እንግዲህ ሊቨርፑሎች የቱራምንም ጉዳይ እየተከታተሉት እንደሆነ እየተገለጸ ይገኛል። ተጫዋቹ እስከ 45 እስከ 50 ሚሊዮን ዩሮ ድረስ ሊያስወጣቸው ይችላል። ታዲያ ሊቨርፑሎች እንግዲህ በተለይም አሁንም ቢሆን ብዙ የሚነሳባቸው ጥያቄ እንዳለ ይታወቃልና በተለይ የመሐመድ ሳላ መልቀቅን ተከትሎ በፊት መስመራቸውን ከእንደገና መገንባት ሀሳብ እንዳላቸው ነው እየተነገረ የሚገኘውና እነዚህን ተጫዋቾች ሁኔታ በቅርበት እየተከታተሉ ነው እየተገለጸ ይገኛል። ከሊቨርፑል የሚወጡ ተጫዋቾችን በምንመለከትበት ጊዜ አሁን የከርቲስ ጆንስ ነገር እንዳበቃለት ነው እየተገለጸ የሚገኘው። ከርቲስ ጆንስ ሊቨርፑልን በቅርቡ ይለቃል ተብሎ ይጠበቃል። ከርቲስ ጆንስ እንደሚታወቀው እንግዲህ በሊቨርፑል ቤት ጥሩ የሚባል ጊዜን ማሳለፍ ቢችልም ነገር ግን ከሊቨርፑል የመልቀቅ ዕድሉ እጅግ ሰፊ እንደሆነ ነው እየተገለጸ የሚገኘው። እንግሊዛዊ ተጫዋች ወደ ኢንተር ሚላን ወይም ወደ ጁቬንቱስ የመሄድ ዕድል ይኖራል ተብሎ ይጠበቃል። ምናልባት ጁቬንቱሶች ይህንን ተጫዋች ማስፈረም ዕድል ይኖራቸዋል ተብሎ ይጠበቃል። የከርቲስ ጆንስ ሁኔታ ግን እንዳበቃለት ነው እየተነገረ የሚገኘው። ሞሳላ እንዲህ ሲል ተናግሯል። ብዙ ሰዎች እሱን እንደማይወዱ ታውቃለሁ፣ ነገር ግን በአጠቃላይ ከዳርዊን ኑኔዝ ጋር መጫወት ደስ ይለኛል። እሱ የተለየ ክህሎት ያለው ተጫዋች ነው፣ እንዲሁም ብዙ ሰዎች የእሱን ያጫወት አይረዱትም ሲል ተናግሯል። ከዳርዊን ኑኔዝ ጋር የነበራቸው ቅርርብ በጣም ከፍ ያለ እንደነበረ እናስታውሳለን እና ታዲያ ይህ ተጫዋች ወደ ሊቨርፑል የመምጣት እድል እንዳለው እየተገለጸ ይገኛል እና መሐመድ ሳላም እንግዲህ ለኑኔዝ ያለውን አድናቆት ለመግለጽ ሙከራ አድርገዋል።
ሊቨርፑሎች እንግዲህ በክረምቱ የዝውውር መስኮት ብዙ አይጠበቁም ወይም አይሆኑም የሚባሉ ዝውውሮችን የሚፈጽሙበት እድል እንዳለ ነው እየተገለጸ የሚገኘው። በተለይም እንግዲህ ሊቨርፑሎች እኔ ስቲል ጥያቄ ማነሳበት ቦታ ምንድን ነው የአማካኝ ተከላካይ ቦታ ላይ ሊቨርፑሎች ሊያስተካክሉት ይገባል ባይ ነኝ። ብዙ ጊዜ በተከላካዮች ላይ ጥያቄ ሊነሳ ይችላል። ነገር ግን ተከላካዮች በተደጋጋሚ የሚጋለጡ ከሆነ አንድ ቦታ ላይ ችግር አለ ማለት ነው። ያም ደግሞ ዲፌንሲቭ ሚድፊልደር ላይ ነው ማለት ነው እና እኔ ስቲል አሁንም ቢሆን ዲፌንሲቭ ሚድፊልደር ቦታ ላይ ሊቨርፑሎች ሊያስቡበት የሚገባው ጉዳይ ነው ባይ ነኝ እና ለአንድ ክለብ ስትሪንግዝ ወሳኝ ነገር ደግሞ ያ ቦታን በሚገባ መሸፈን ነውና ፋቢኒዮ በሊቨርፑል ቤት ሲሰራ የነበረው ነገር እናስታውሳለን እና የሱ ጥንካሬ ብርታት ነው እንግዲህ ሊቨርፑል ዋንጫዎችን እንዲያነሳ ሲያደርግ የነበረው ጠንካራ ብቃቱንም እንዲያሳይ የረዳውና አሁን ሊቨርፑሎች በዛ ቦታ ላይ ሊሰሩ ይገባል ባይ ነኝ። ትክክለኛው ሰው አለ ወይ የሚለው ነገር ጥያቄ ሊያስነሳ ይችላል። ግራቨንበርች ትክክለኛ የዛ ቦታ ተጫዋች ነው ወይ ስንል ጥያቄ ልናነሳ እንችላለን እና ለአንዲ ራዮላ በተለይ በክረምቱ የዝውውር መስኮት በርካታ ስራዎች ሊሰሩላቸው ይገባል ባይ ነኝ። ከሁሉም ቦታ ግን ሊታሰብበት የሚገባው የአማካኝ ተከላካይ ነው። አሁን ሊቨርፑሎች በእርግጥ መሐመድ ሳላ መልቀቁን ተከትሎ መጀመሪያ የሱን ምትክ ሊያስፈርሙ ይችላሉ። እሱ የሚበረታታ ጉዳይ ነው። የአንዶ ማንዴን በሚገባ እየተከታተሉት ይገኛል። ነገር ግን የመሐመድ ሳላ ትክክለኛ ተተኪ ነው ማለት አይቻልም። የአንዶ ማንዴ የሚጫወትበትን ቦታ በመሐመድ ሳላ ቦታ ላይ አይደለም፣ ራይት ዊንግ ፍሮንት ላይ ሳይሆን ሌፍት ዊንግ ፍሮንት ላይ እንደሚጫወት ይታወቃልና የመሐመድ ሳላንም ትክክለኛ ተተኪ ለማስፈረም ከፍተኛ የዝውውር ጥያቄ ሊያወጡ የሚችልበት እድል አለና ብዙ ተጫዋቾችን እየተመለከቱ ይገኛሉ። የአዳም ዋርተን ሁኔታንም በሚገባ እየተከታተሉት እንደሚገኝ እየተገለጸ ይገኛልና አዳዲስ ሲሆኑ ስፖርታዊ መረጃዎች የሚወጡ ከሆነ ወደ እናንተ የማርሳችሁ ይሆናል። እስካሁን ድረስ ያሉት መረጃዎች እኚህን ይመስላሉ። በዛሬው ዕለት ሊቨርፑልን የተመለከቱ ስፖርታዊ መረጃዎች ይህንን ይመስላሉ። በአዲስ መረጃ እስክንገናኝ መልካም ተመኘው።